በሄፓታይተስ ቢ የጉበት ቫይረስ በሽታ ተጨንቀዋል? እንግዲያውስ ህክምና መቼ መጀመር እንዳለበት እንንገረው። አንደኛ የጉበት መቆጣት ወይም ሊቨር ሲሮሲስ ካለ፣ ሁለተኛ የጉበት ኢንዛይሞች መጨመር ማለትም ለሴት ከ19 በላይ ለወንድ ከ30 በላይ ከሆነ፣ ሶስተኛ የሄፓታይተስ ቢ ቫይረስ ቫይራል ሎድ ከ2000 በላይ ከሆነ፣ አራተኛ ከጉበት ህመሙ ጋር ተያይዞ ምልክቶች ማለትም የሰውነት ቀለም ወደ ቢጫ መቀየር፣ ደም የቀላቀለ ትውከት፣ ሆድ ዕቃ ውስጥ ፈሳሽ መቋጠር እና የመሳሰሉት ምልክቶች ካሉ። እነዚህ ከላይ የጠቀስናቸው ምልክቶች ካሉ የጉበት ቫይረስ ህመም በጊዜ መታከም እንዳለበት እናሳስባለን። ይህንንም የህክምና አገልግሎት ከፈለጉ በፍቅረ ሰላም አጠቃላይ ሆስፒታል መምጣት ይችላሉ። ስሜ ዶክተር ዳንኤል ታረቀኝ፣ በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት። ፍቅረ ሰላም አጠቃላይ ሆስፒታሎች ነን 25 ዓመታትን በታማኝነት